ሁላችሁንም የሚያስቸግራችሁ የዊል እና ሻል ልዩነት በቀላሉ በጣም አጠር አድርጌ እንዳስረዳችሁ እውቂቅ ብዬ መጥቻለሁ። ኦኬ የመጀመሪያው ዊል ስንል ስለወደፊት ለማውራት እንጠቀምበታለን፣ ስለወደፊቱ ወይም ደግሞ ፊውቸር። ሻል ደግሞ በሌላ በኩል ሐሳብ ለመስጠትና ለመጋበዝ እንጠቀምበታለን። ዊል ስለወደፊቱ ለማውራት፣ ሻል ደግሞ ሐሳብ ለመስጠት። አይ ዊል ካልኩ እንደዚህ አደርጋለሁ እያላችሁ ነው። አይ ዊል ለወደፊት። አይ ሻል ካልኩ ደግሞ እንደዚህ ባደርግ ይሻላል፣ ያው ሐሳብ ለመስጠት ማለት ነው። ምሳሌዎችን ስሰጣችሁ በጣም ቀላል ይሆንላችኋል። አይ ዊል ጎ ካልኩ እሄዳለሁ እያልኩ ነው። አይ ዊል ጎ ወደፊት። ግን ደግሞ ይቺ በሻል ብናረጋት ኖሮ አይ ሻል ጎ ካልኩ ብሄድ ይሻላል እያልኩ ነው። አይ ሻል ጎ እሄዳለሁና ብሄድ ይሻላል። ሌላ ምሳሌ እኔ he will learn English እንግሊዘኛ ይማራል። በሌላ በኩል ደግሞ he shall learn English ካልኩ እንግሊዘኛ ቢማር ይሻላል እያልኩ ነው። he shall learn English ሐሳቤን እየሰጠው ነው ማለት ነው። he shall። የመጨረሻው ኤግዛምፕል ደግሞ ኤልሳ will come later ካልኩ ኤልሳ በኋላ ትመጣለች እያልኩ ነው። ኤልሳ will come later። we shall go to the shop ብልስ ወደ ሱቅ ብንሄድ ይሻላል እያልኩ ነው። we shall go to the shop። በቃ ከጓደኞቻችሁ ጋር ተሰብስባችሁ እንደዚህ ብናደርግ ይሻላል ስትሉ we shall ብላችሁ ትጀምራላችሁ ማለት ነው። ኦኬ we shall። አሁን ወደ ገደለ ወደ ኩይዙ እንግባ። የመጀመሪያው ጥያቄ blank we go for a walk will ነው ወይስ shall? መልሱ shall ነው። shall we go for a walk ብንወጣ ይሻላል እያላችሁ ነው ማለት ነው። shall we go for a walk። ሁለተኛው ደግሞ I blank buy a book tomorrow will ወይስ shall? I will buy a book tomorrow ይሆናል። I will buy a book tomorrow ነገ መጽሐፍ እገዛለሁ። ይሄ እቅዳችሁ ነው ማለት ነው፣ ወደፊት የምታረጉት። እኔ ደግሞ ለእናንተ ጥያቄ አለኝ። ነገ እንግሊዘኛ እማራለሁ ብላችሁ እስቲ ኮሜንት ላይ ጻፉልኝ፣ ያው በእንግሊዘኛ ማለት ነው። እና ደግሞ እንደዚህ ቀለል አድርጋችሁ እንግሊዘኛ መማር የምትፈልጉ ከላይ ባለው ስልክ ቁጥር ደውላችሁ አናግሩኝ። ይሄን ያዘጋጀሁትን ኖት በፒዲኤፍ መልክ በነፃ ማውረድ ከፈለጋችሁ ደግሞ ቴሌግራም ላይ ሰናይ_English ብላችሁ ፈልጉኝና እዛ ላይ አስቀምጥላችኋለሁ። በእንግሊዘኛ አስብበት ስትሉኝ sleep on it ትሉኛላችሁ። sleep on it። ሌላ ምሳሌ ልስጣችሁ። ላስብበት ስትሉ let me sleep on it ላስብበት። ተወኝ እስቲ በእናትህ ማለት ብትፈልጉስ ምንድነው የምትሉት? እስቲ ተወኝ። good give me a break እንላለን። give me a break። እስቲ ተወኝ። give me a break in 2 seconds። ቀጥሎ ደግሞ ረሳሁት ለማለት it slipped my mind እንላለን። it slipped my mind። ኢትን ስናነባት ብቻ ትሆናለች። it slipped my mind ኦኬ ቾፕ ካላችሁ ደግሞ አፍጥነው ቶሎ በል እያላችሁ ነው። ቾፕ ለምሳሌ የሆነ ቦታ ረፍዶባችሁ አንድ ሰው እየጠበቃችሁ ከሆነ ቾፕ ካላችሁት አፍጥነው እያላችሁ ቾፕ። ሌላው ደግሞ ለምሳሌ እኔ የሆነ ሚስጥር ብነግራችሁ አረ ለማንም አልናገርም በቃ ማለት ብትፈልጉ my lips are sealed ማለት ትችላላችሁ። በቃ ለማንም አልናገርም ማለት ነው። my lips are sealed ከዚህ ሁሉ የትኞቹን ታውቁ እንደነበር ከዚህ በፊት እስቲ ሳትዋሹ ኮሜንት ላይ አስቀምጡልኝ። ከላይ ያያችሁትን የዚህን ቪዲዮ ሙሉ ኖት በፒዲኤፍ መልክ በነፃ ማውረድ ከፈለጋችሁ ደግሞ ኮሜንት ላይ ኖትስ ብላችሁ ጻፉልኝ። ብዙዎቻችሁ እንደጠየቃችሁኝ will እና going to ምንድነው ልዩነታቸው? ይሄን ቪዲዮ እስከ መጨረሻው ካያችሁት ልዩነታቸውና አጠቃቀማቸው ካሁን በኋላ ጭራሽ አያስቸግራችሁ። will እና going to ሁለቱም ስለወደፊቱ ለማውራት እንጠቀማቸዋለን። ስለወደፊቱ ስለመጪው ማለት ነው። ልዩነታቸው ታዲያ ምንድነው? አሁን እሱ እናያለን። የመጀመሪያው will ይሆናል የምናየው። will በጣም ቀላል ነው። ለፈጣን ወይም ያልታቀዱ ውሳኔዎችና ቃል ለመግባት እንጠቀምበታለን። ይገባኛል ምን እያላችሁ እንደሆነ። ያልታቀዱ ውሳኔዎች ቀለል አድርጌ ላስረዳችሁ። ፈጣን ወይም ያልታቀዱ ውሳኔዎች ምን ሊሆን ይችላሉ? ለምሳሌ ምግብ ቤት ትሄዱና ሜኑ ካያችሁ በኋላ አስተናጋጁ ይሄ ይሁንልኝ ትሉታላችሁ አይደል? ለምሳሌ በርገር ይሁንልኝ ካላችሁት እዛው የወሰናችሁት ነገር ነው እንጂ ያቀዳችሁበት አይደለም ማለት ነው። ይሄ ነው ያልታቀደ ውሳኔ ማለት። እዚህ ላይ I will have a burger ትላላችሁ ማለት ነው። I'll have a burger በርገር ይሁንልኝ ወይም ደግሞ በርገር እበላለሁ እያላችሁ ነው። እዛው ሆናችሁ ነው የወሰናችሁት።
ሁለተኛ ኤግዛምፕል ልስጣችሁ። ቤታችሁ ውስጥ ሆናችሁ ልክ ዞር ዞር ብላችሁ ስታዩት ቆሽሿል። ልክ እዚህ ላይ እንደምታዩት ማለት ነው። ከዛ ምን ትላላችሁ? ቤቱ ቆሽሿል አጸዳዋለሁ ስትሉ the house looks dirty I will clean it። እዛው በቦታው ላይ የወሰናችሁት ነገር ነው ማለት ነው። basically ያልታቀደ ውሳኔ ማለት ይሄ ነው። ሁለተኛው የዊል ጥቅም ደግሞ ቃል ለመግባት እንጠቀምበታለን። ቃል ለመግባት ቃል መግባት ስትፈልጉ I will ብላችሁ ማድረግ የፈለጋችሁትን ነገር ከኋላው ማስገባት ማለት ነው። ምሳሌ እኔ for example አንድ ሰው መጥቶ እረዳሃለሁ ሲላችሁ ቃል እየገባ ነው ማለት ነው። ምን ማለት አለበት እሱ? I will help you with። ሁለተኛ ምሳሌ ልስጣችሁ። እደውልልሃለሁ ስትሉኝ ይህም ቃል እየገባችሁ ነው። I will call you ዊል ጨረስን ማለት ነው። ለማጠቃለል ያክል ዊል የምንጠቀመው ለሁለት ነገሮች ብቻ ነው። አንደኛው ለፈጣን ውሳኔዎች ነው። ለምሳሌ እዚህ ጋር እንደምታዩት I'm tired I will sleep ካልኩ ደክሞኛል እተኛለሁ እያልኩ ነው። በዛ ሰዓት ነው የወሰንኩት። ሁለተኛው የዊል ጥቅም ደግሞ ቃል ለመግባት ነው። ቃል ለመግባት ለምሳሌ አንድ ሰው አገባሃለሁ ሲል I will marry you ይላል ማለት ነው። I'll marry you። እዚህ ጋር ቃል እየገባን ስለሆነ ዊል ተጠቀምን ማለት ነው። I will marry you። good ዊል ግልጽ ከሆነች አሁን ደግሞ ወደ going to need ጋር ስንመጣ ደግሞ አስቀድመው ለታቀዱ ነገሮች እንጠቀመዋለን። አስቀድመው ለታቀዱ ነገሮች በጣም ቀለል አድርጌ አንድ ምሳሌ ልስጣችሁ። ለምሳሌ እዚህ ጋር ፕላን አለ። ዛሬ ላደርገው ያሰብኳቸው ነገሮች እነዚህ ናቸው። የመጀመሪያው ኮል ብሩክ ጋር መደወል፣ ሁለተኛው ኩክ ዲነር ወይም ደግሞ እራት ማብሰል፣ ሶስተኛው ዋች ሙቪ ወይም ደግሞ ሙቪ ማየት፣ አራተኛው ደግሞ ወደ ቤት መሄድ ወይም ጎ ሆም። እነዚህ እኔ ላደርጋቸው ያቀድኳቸው ነገሮች ናቸው። የታቀደ ነገር ሲሆን እንደዚህ አደርጋለሁ ስትሉ አይ ዊል እያላችሁ ሳይሆን አም ጎይንግ ቱ እያላችሁ ትናገራላችሁ ማለት ነው። ስለዚህ እኔ ላደርገው ያሰብኩትን ነገር ስነግራችሁ እንደዚህ ይላል ማለት ነው። I'm going to call Brooke, I'm going to cook dinner, I'm going to watch movie, I'm going to go home. going to ለታቀዱ ነገሮች ግን ደግሞ በነካጃችን ከዚሁ ሳንወጣ going to ሲያነቡት ገነ ይሉታል። ገነ I'm going to በማለት ፋንታ I'm gonna የቅድሞቹ ምሳሌዎች ምን ይሆናሉ? I'm gonna call Brooke, I'm gonna cook dinner, I'm gonna watch movie, I'm gonna go home። በቃ እዚህ ድረስ ከመጣችሁ ደግሞ እንግሊዘኛ መማር ለምትፈልጉ ሰዎች በ0905037201 ደውላችሁ መመዝገብ ትችላላችሁ። ይሄን ያዘጋጁላችሁ ሙሉ ኖት በነፃ ማውረድ ከፈለጋችሁ ደግሞ ኮሜንት ላይ ገብታችሁ ቴንክስ ብላችሁ ጻፉልኝ፣ እኔ ልክላችኋለሁ። በእንግሊዘኛ አንተ ቅደም ወይም ደግሞ አንቺ ቅደም ማለት ብትፈልጉ after you ትላላችሁ። after you አንተ ቅደም ማለት ነው። after you ኦኬ። ሁለተኛ I see ካላችሁ ደግሞ አሁን ገባኝ እያላችሁ ነው። ኦኬ I see ኦኬ። ሶስተኛ time is up ማለት ደግሞ ሰዓት አልቋል ማለት ነው። time's up አሁንም ቀጠልን። I won't be long ብዙ አልቆይም። I won't be long እስኪ እናንተ ደግሞ ኮሜንት ላይ ትገቡና እንዳትቆይ ብላችሁ ጻፉልኝ። እስቲ እንዳትቆይ። እንግሊዘኛ መማር ለምትፈልጉ ደግሞ ለመመዝገብ 0905 037201 ላይ ደውላችሁ አናግሩኝ። ይመቻችሁ።